ስለኝ ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ በጎንደር ከተማ ቀበሌ 18 ገንፎ ቁጭ እየተባለ በሚጠራው ሰፈር ተገኝተናል። የተገኘነበት ዋናው ምክንያት ደግሞ ሰሞኑን ሁለት ተማሪዎች ከደንቢ ዶሎ ይማሩ የነበሩ የዩኒቨርሲቲ ተማሪዎች ጋር በተያያዘ ባህር ዳር ላይ ማለትም ሸዋዬ ገነትና ቅድስት ጋሻው የተባሉ ተማሪዎች ተይዘው በማህበራዊ ሚዲያ በስፋት እንዴት እንደተያዙ ሲሰራጭ ሰንብቷል። ወላጆች ጋር ቆይታ እናደርጋለን። እንዴት ተያዙ፣ ለምን ተያዙ፣ ባህር ዳር ለምን ሄዱ የሚሉትን ጥያቄዎች አንስተን ወደ እናንተ እናደርሳለን ማለት ነው። እንግዲህ የቅድስት ጋሻው ወላጆች ናቸው ካጠገቤ የሚገኙት። እናቷ ወይዘሮ ለምለም አድማስ፣ አባቷ ደግሞ አቶ ጋሻው አበበ ይባላሉ። ከነሱ ጋር ቆይታ እናደርጋለን። እስከ መጨረሻው ከኛ ጋር ተቆዩ ዘንድ በአክብሮት እንጋብዛለን። ፕሮግራሙን ወደ እናንተ በማድረስ ደረጃ እንደ ማርያም ዝራኒ፣ በካሜራ ባለሙያው በኩል ደግሞ ጌታቸው ፈንታሁን አለ። በድጋሚ ተከታተሉን ዘንድ በአክብሮት እንጋብዛለን። አመሰግናለሁ። እንግዲህ ከቤታችሁ መጥተናል። እንዴት ነው እንዲያው ቅድስት እዚህ ምንድነው ተማሪ ነች? ትማራለች? ተማሪ ነች። ያው ቅድስት ጋሻው አበበ የወላጅ አባቷ ነኝ። የ10ኛ ክፍል ተማሪ ናት። በእጆ ፎቶ ይዘው ይታዩኛልና የእርሶ ልጅ ማለት ቅድስት የትኛዋ ናት? ሸዋዬስ እስቲ የትኛዋ ናት? እስቲ ግለጽልኝ። ቅድስት ማለት እቺ ናት፣ በዚህ በቀኝ ያለችው። ሸዋዬ ማለት በግራ ያለችው ናት። ያው ሂደቱ ትንሽ የልብ ኬዝ ስላለባት ባለቤቴም እንደዚሁ ራሷን ስለሚያማት ወደ ጸበል ቦታ ሄደው ዳንግላ እንዲመሩ ትልቅ አባት አሉ ወደ ጸበል የሚመሩ እነሱ ሄደው እንዲመሩ ሰደድኳቸው በ29 ሮብ ቀን ማለት ነው። ከሄዱ በኋላ ሮብን፣ ሐሙስን፣ አርብን ቆይተው ቅዳሜን እሁድ ጧት 5 ሰዓት ላይ ባለቤቴ መጣች። ልጄስ እንዴት ነው የጥለሻት መጣሽ ስላት ጠፉኝ፣ ያሳ ቺፕስ እንግዛ ብለው ጠፉኝ። ቅዳሜ ዕለት የጠፉኝ አላገኘኋቸውም እና ለሀገሩም አዲስ ስለሆንኩኝ ምንም ማድረግ ስለማልችል ህፃን ስለያዝኩኝ ተነስቼ መጣሁ አለችኝ። እንደዛ እንዳለችኝ ተደወለ ስልክ። ሲደወል ስታነሳው ኤርፖርት ነኝ ያለሁት። የት ነው ያለሽ ስትላት ኤርፖርት ነው ያለሁት። ምን ልታደርጊ ነው ኤርፖርት ሄድሽ ስትላት ስልኩ ተቋረጠ። ሰኞ ማክሰኞ በትግስት ተጠበቅን። የሷ የባለቤት የጓደኛ ባህር ዳር ስላለች እዛ ሄዳ ይሆናል የሚል ግምት ስለነበረ ተረጋግተን ሰኞና ማክሰኞ ጠበቅን። ሮብ ጣት ደውላ አዲስ አበባ ፖሊስ ኮሚሽን ነኝ ያለሁት፣ ብሔራዊ ደህንነት ነኝ ብሎ በለጠ አስማረ የሚባል ደህንነት ይዞን ሄዷል። ከናንተ አልፎ ቤተሰባችሁን የሚለውጥ ስራ ነው ወስዳችሁ ማስገባችሁ ብሎ ይዞን ሄዷል። ለናንተ በምንድነው ስደውልላችሁ የነበረው? እስቲ እንግልጽ ያርጉልኝ። በአዲስ አበባ የግድግዳ ስልክ ማለት ነው 011 11 57 14 99 በሚል ስልክ ተደውሎ ነው የተነጋገርነው ከሷ ጋር። ምን አለች? ያው አዲስ አበባ ፖሊስ ገብተናል፣ በ13 ቀጠሮ አለን፣ አቃቢ ሕግ ይዞታል ጉዳዩን ያለች። ምን አድርገን ተባለ? ደንቢ ዶሎ ከታገቱት ልጆች ጋር አብረን ነበርን ብላችሁ በሉ ተብለን ነው። አንልም ስንል የተሳሳተ መረጃ ስለሰጣችሁ ብለን ወደ ፖሊስ ክስ እንመሰርትባቸዋለን። ታዲያ ተናገሩ ሲባሉ ስንባል አንናገርም ስንል ወደ አዲስ አበባ ፖሊስ ወስደው ክስ መስርተው አስገብቶን በለጠ አስማረ የሚባል ሰው አስገብቶን ተሰወረ ብላን ያለች። ከዛ ጠበል ስትጠመቁ ባህር ዳር ላይ እንግዲህ አብረዋችሁ ልጆትና ሸዋዬ ገነት አብራ ከናንተ ጋር ነው የነበረችው። እንዴት ከእርሶ ተለይተው እነኚህ ልጆች ሊጠፉ ቻሉ?
ያው ሰንብተናለኝ ስንቅም ስላቋረጠና ወደ ቤት ተመልሰን እንምጣ በሚል ነው። ከዛ በቀልነድ ነው ስላቸው እንግዲህ ችብስ እንግዛ እሺ አሉ። ከዚህ በፊት ግን የሆነ የማህበራዊ ደህንነት ነኝ እያለ አንድ ሰውዬ ያገኘናለኝ እና እናንተ ማለት ያለባችሁ እንደዚህ ነው ልጆች አልጠፉም ይለናል። እኛ የምናውቀው ታሪክ የለም እንዴት ይለናል። በቃ ይሄ መንግስት እንዲጣላ ለማድረግ ነው። ታብና ማንም የሚባለው እንደዚህ ነው እና እንደዚህ ያላችሁ ፌክ እንዳይሰራችሁ ባክሽ ምናምን አልኳት። እዛቸው ስንግዛ ብላ ሄደች። እኔም ማለት እንደው እስቲ ግልጽ እንዲያደርጉልኝ ለተመልካቾች ከዚህ በፊት ማለት ባህር ዳር ከመጥፋታቸው በፊት ከዚህ ከሚባለው ሰው ጋር ግንኙነት ነበራቸው? ሲገናኙ ነበር? የት ነው ሲገናኙ ነበር? ሻይ ቡና ያው አልጋ ካዝንበት በተለይ ሮብ ማታ ላይ ነው የገባነ። ሐሙስ መሄድ ስንችል አልበላንም። በልተን ነው ሳትበሉ ነው የምትመጡ ተባልነ። አደርነ። አርብ ሳንበላ ሄድነ። ያው ስልክ አላተኝ ይወጣሉ ወደዛ ወደዚህ እንቀሳቀሳሉ። ያው አዲስም ስለሆነች በተለይ ነው ወጣ አታውቅም። ገባሽ ከትምህርት ቤት ወጣሽ ከቤት ነው። አው ከተማም ለማየት ሲወጡ እኔ በዛን ሰዓት እንዴት እንደተገናኙ እንጃ። ብቻ እንደዚህ ትለያል። እረፊ ስርዓት አድርጌ ማታወቂው ሀገር ጥሩ አይደለም። እንዲህ ነው አይመቸኝም እረፊ አልኳት። በዛ ቅስፈት እንደዛ እየተባባልን ያለ ልንመለስ ወደ ሀገራችን ተመርተን ማለት ነው ልንመለስ ወደ ሀገራችን እየተዘጋጀን እያለ ነው የጠፉ። ሲጠፉት ልጆቹ ሲጠፉ እርሶ እንዴት ጥሏቸው መጡ? በቃ እኔ አንደኛ ሳንቲም የለኝ ቦታውንም አላውቀው ስልክም ተዘጋብኝ። አቅሜ በላይ ሆነ ህፃን ይዣለሁ። አሞኛለኝ ኩላሊቴ መንገዱ ፒስታ መንገድ ስለነበር ነው የሄድንበት። ይሄን አመኔ ተሰማኝ። ያለኝ አማራጭ ወደ ቤት የት ብዬ ፈልጋቸዋለሁ። ከቤቴ ስደርስ በቀጥታ ከዚህ ስደርስ እንደውም የሆነ ስልክ መንገድ ላይ አግኝቼ በቴክስት ጻፍልኝና እኔ ትምህርቱን ስለሌለኝ ብዙ ጻፍልኝ ሂጃለሁ። የት ናችሁ ምኑ ናችሁ ነው ምናምን ስላት መልስም ስልኩ ዝግ ነው። አሁን በመንገድ እየተጓዝኩ ማለት ቀጥታ ከቤት 5 ሰዓት ደርሼ ልጄን አወረድኩና ተጋድሜ አሞኛል። የሆነ ውስጥ ደግሞ ይጨናነቃል። አንደኛ ወይ ከጓደኛ ያለሽ ባህር ዳር ቤት ለቃ ሄደች ላያትን በዛው ግር መንገዴን ብዬ አልተሳካም። ከሷ ሄዳ ይሆናል ስደውል ነበር ሳታገኙኝ እንዳትሄዱ ስትል ወደሷ ይሄዳሉ ነው የኔ ግምት። እዛ ተኝቼ ያለ ተደወለና እናት አለችኝ አቤት እኛ እኮ ኤርፖርት ላይ ነው። እንዴ ምን አባሽ ኤርፖርት ምን ታደርጊያለሽ? የታውቂዋለሽ አንቺ ኤርፖርት እየተዝናና አረ አዛሽ ዋየት መስለኛል የሆነ አረ የሆነ ምናምን ስትል ተዘጋሰ። ደህንነት ነኝ ብሎ ተዋወቀን ስትለኝ አርፈሽ ረፊ የምታውቂው ነገር አለ ደህንነቱ ምን ዛሬ ማንን ታውቂ ማለት ቅድም የተናገሩት ነገር አለ። እየወጡ ይዝናናሉ፣ ይደዋወላሉ። እንደዛ ሲያደርጉ ደህንነት ነው ይሰው ብሏል። እንደዛ ሲያደርጉ ለምሳሌ ለሚመለከተው የመንግስት አካላት ለአማራ ክልል መንግስት እንደዚህ እየተደረገ ነው ብላችሁ ለምን አላመለከታችሁ? እንዳይመጣልም ግምቱም የለኝ ግብ አለበት ሀገር እንዴት አድርጌ እንደዚህ ላስብ ይችላል። ያው በመንገድ ሴቶችም ስለሆኑ ብዙ ይላከፋል ያገኛሉ የሚለውን ነው እኔ ግምት ወስድ እና ስደውልም ስትልም በቃ ወይ ወደ ቤተሰብ ተደውል ወይ ወደ ነው የሚመስለኝ እንጂ ጭራሽ አውቆ ታሪክ የለም። መልካም ወደ አቶ ጋሻው ልመለስና አቶ ጋሻው እንደው ልጆቹ ወደ አዲስ አበባ መወሰዳቸውን ካወቃችሁ በኋላ አዲስ አበባ ነን ካሉ በኋላ እናንተ ምንድን ነው ያደረጋችሁት? መምሪያ ፖሊስ ሄደን አመለከትን። እዛ በኋላ ያለውን መረጃ ሰጠን። አሁን ልጆቹ በተደጋጋሚ አንዴ ብቻ ነው የደወሉት። ከዛ በኋላ ደውላችሁ አግኝታችኋቸው? አዎ አግኝተናቸዋል። በ13 ቀጠሮ አለን እና ሰው ከሌለን ቂሊንጦ ሊያስገቡን ይችላሉ እና ሰው አፈላልጋችሁ ሰው ላኩልን ነው የሚሉት። እንደው እነኚህ ልጆች የደንቢ ዶሎ ይማሩ የነበሩ የአማራ ተወላጅ ተማሪዎች ታገቱ ከተባለ በኋላ ጎንደር ላይም እንደው እነኚህ ልጆች እየመጣ የሚያገኛቸው አካል እንደው ይኖር ይሆን? አራኝ ያለ አይመስለኝም። ወጣም አታውቅም። አንዴ ጥምቀት ነው ወጣን እዛው ወጣ አታውቅም። አትወጣም ልጅቱ በአጠቃላይ ከኔ ጋር ናት ቁርኝቷ።
ህፃንም ስለሆነች እንደዚህ ሂጂ ወደዚህ ያልላትም አለቃትም ራሱ የሚገርም ጎን ተለይተንም የትም ያድነኝ አብረን ጤናም ስለሌላት ልብ ኬዝ ያለባት በሽተኛ ናት። መድኃኒት በቀን 3 ነው የምትወስድ። እኔ ለራሴ በሽተኛ የምታስታመኝ እሱ ማንም ያውቃል። በወግ የሚገኝ መድኃኒት ነው መጓዝ ያለ። ምንም እንደማታውቅ ደካማ ጎኗን ተጠንቶ ነው ስራ የሌለ እንደዚህ አይነት ራሱ እንደገና ደግሞ አሁን ባህር ዳር እንደዛ ካረገ በኋላ እኔ እንደዚህ ሲያረጉ አገኘው ይሄን በሉ እንዲበሉ አስተላልፉ ካለ በኋላ እኔ እንዲህ ሲያረጉ አገኘው ብሎ አማራ ክልል ወደ አዲስ አበባ ደውሎ ተጭነው እንዲሄዱ ያረገ በኤርፖርት ራሱ ማለት ነው። ይሄው ሰው ያቀነባበረው ነግራኛ ልጅ ፎቶ ላይም አለ። ቀይ ነው፣ ጸጉሩ ፍሬዝ ነው፣ ረጅም ወፈር ያለ ነው። አሁን እሱ ይያዝልን ነው የምትል በአጠቃላይ ከዛ ያዙልን እነሱ ነው ስንላቸው ነው ዛዋላ አዲስ አበባ ፍለጋ ይገቡ። ይሄን ካላላችሁ እኛንን የተለቀቀነ ውሸት አንድ ምንትን ያለ ይላሉ ተማሪዎች ብላችሁ ካላላችሁ በሽጉጥ እያስፈራራ ችግር ፈጥርባችኋለሁ። እኔ ይሄ ሁሉ በሙሉ ሰው የኔ ነው የምታዩት የትም ሄዱ ቤትም አለቃችሁም ያለ እያስፈራራ እንደወሰዳቸው ግን እዚሁ መቅረት ይችሉ ነበር። አማራ ክልል መጣራት ይችል ነበር። እንደዛ ሲሉ ከተገኙ ለምን ወደዛ መሄድ አስፈለገ? አዲስ አበባ በተያዙበት ለምን አይጣራም? ምንድነው እንደው ማስተላለፍ ትላንት 5 መታወቂያ አለው አሳይቶኛል አለች ሰውዬ። የተለያየ ነው አሳይቶኛል። እና አቶ ጋሻው እንደው ምንድነው ማስተላለፍ የሚፈልጉት? በተለይ እንግዲህ ልጆ እዛ ቦታ ላይ ትገኛለችና ይሄን ተከትሎ ምንድነው ማለት የሚፈልጉት? እኔ እንኳን ምለው ያው የፖለቲካ ቁማር ሊሰሩባቸው ያሰቡ ነው የሚመስለኝ። ልጆቹን የተጠቀሙባቸው ምንም ባለማወቃቸው ተረድተው ማለት ነው። ይሄን ፖለቲካ የራሳቸው ፖለቲካ እንቅስቃሴ ሊጠቀሙባቸው ስለፈለጉ ነው ይመስለኝ ለኔ። ማለት እኔ እንኳን ምለው ያው ለህዝብ የተሳሳተ መረጃ ተከትሎ መናድና መሄድ የለበትም ነው። ያው እውነታው ልጆቹ ወደ ጸበል ነው የሄዱት። ከጸበል ቦታ ነው ይዟቸው ሄደ። የሚያውቁት ነገር የለም። እንዲበሉ ተብለው ነው እንጂ አስበውት ወይም እንትን ብለውት አይደለም የሄዱ እና ህዝቡ ወደ ሌላ ግንዛቤ ውስጥ መግባት የለበትም። ወደ የተሳሳተ መረጃም ስለሆነ ማለት ነው። በመጨረሻ እንዲያው የሚያስተላልፉት መልእክት ካለ ወደ እርሶ ልምጣ ወይዘሮ ለምለም። እኔ ማስተላልፈው ያው መንግስት ጥግ ድረስ ሄዶ ልጆችን ተጣርቶ ወንጀለኛውም ተይዞ ያው እንደ ወላጅ እንግዲህ ከሸዋዬ ጋር ግን ቅድስት ያላቸው ግንኙነት ምንድነው? እንዴት ነው የሚተዋወቁት ከሱ ጋር? በፍራይተኛና በቃ ልጅቱ የሆነ ባልታገባና አልመቻት ይላል፣ ይፋታሉ። በቃ መሄጃ የለኝም ልጅ የሚይዝልኝ የለም። ያው ትምህርት ማራለች ጥላው ስትድኛንና አጥበን ሸክፈን እና ያንን በዛ የተነሳ ወደደች እና ግቢውን ልጆቹን ወደደች። ራሱ የሆነ ጓደኛ ነበራት ውጪ አስወጡልኝ ትውጣ ሴት ነኝ ሴት ወልጃለሁ የት ልጣላት? አንደኛ ክራዩ 300 ብር ሌላ 4-5 ይሏታል። እባክህ ተረዳት እያለ ነው። በዚህ ማላ አይምሯ ተጨናነቀ ተወጠረ። በቃች ልጅ ልታብዱሉ ስትቀር በቃ እናንተ ጋር ልሂድና ጸበሉን የሚመሩ ከሆነ አይምሮኛ ላይ ያደው እስኪ ትንሽ አይምሮዬን እንትን ልበላለች ብራህልች እንታማኔ የሰነበተች መንገዱ አይመችም ምናምን ሲባል እሷ እዛው ክላሱ ቀረች። እንደውም ወዲያውን ያኔው ነው ልንመለስ የነበረ ስለመሸ አደርና አልጋይዘ እየዛችን አላውቀውም። የዚች ግን መጋቢት 22 18 አመት ይሞላታል። አሁን 17 በ18 የሚሞላት መጋቢት 22 ነው። በጣም አታውቅልሽ ጤና የሌላት በሽተኛ ናት። ያለ ራሱ መድኃኒትን ትወስድበት አሁንም አቋርጣለች። ከዛ ደግሞ ክትትል እንዲደረግላት ፈልጋለሁ። እስቲ ይሄን በደንብ እንደውም ሌላ ሀሳብ አነሱና በደንብ እስቲ እንገሩን። አሁን መድኃኒቷን እዚህ ጥላው ነው የሄደችው። እስከ 15 ቀን አለ የምትወስደው። በየወሩ ነው የሚታዘዝላት። የ4 አመቷ ነው የጀመረችው። እስከ 21 አመት ነው መውሰድ ያለብሽ። የልብ ችግር አለ ክፍተት ነው። ያው በሕክምና ነው እየተመላለስኩና አንዳንዴ ትደነዝዛለች። እያወራሃት አሰማም አይምሯ ይሰረቅብኛል። ጸበልም ልወስዳት የፈለኩ
ለዛ ነው በቃ ቢሆን የሚያደነዝዝ ነገር አለ። የአይምሮ ችግር ይሁን ምን ይሁን አላውቅም። ዝም ብዬ በልቡ ኬዝ ነው እያልኩ ነው በቃ አድናለሁ ብዬ ነው ሌላ ውስጥ የገባው። ምንም በማናውቀው ምንም በማታውቀው ልጅ የሆነ መፍትሄ እንዲፈጠርልኝ ነው የምፈልግ። አንደኛ በእኛ ይቁም፣ በቃ በእኔ ይቁም። እስኪ ከዚህ በኋላ ልጆችም ቢሆኑ አይታለሉ። እነዚህ ምንም በማያውቁት መንገድ ነው የገቡባቸው። ምንም ባላሰቡት ስለ ፖለቲካ የምታውቀው ነገር የለም። የሚያችምችም ሆነች ምንም በማያውቁት በደካማ ጎን ገብቶ ለምን ራሳቸው እንደዚህ ነን የሚሉት እንትኖች ራሳቸውን ማይዋጡ ምንም በማያውቁ በሴት ለዛውም በሴት በእህቶቻቸው በእናቶቻቸው ለምን ይጫወታሉ? ክቡራትና ክቡራን አድማጭ ተመልካቾቻችን ከቅድስት ወላጆች ማለትም ከእናቷ ከወይዘሮ ለምለም አድማስና ከአባቷ ከአቶ ጋሻው አበበ በቤታቸው ተገኝተን ያደረግነው ቃለ መጠይቅ ይህን ይመስል ነበር። ከሌሎች የአስራት ፕሮግራሞች ጋር እንድትቆዩ በመጋበዝ ፕሮግራሙን ወደ እናንተ በማድረስ ደረጃ አምደ ማርያም ዝራ ነበርኩ። በካሜራ ባለሙያው በኩል ደግሞ ጌታቸው ፈንታሁን አብሮን ነበር። ስለተከታተላችሁን እጅግ እናመሰግናለን።